ሃይ ሰላም ቤቲ ነኝ ከሀበሻልጅ። ዛሬ ደግሞ ይዤላችሁ የመጣሁት ከአነስተኛ ብዬ ያሰብኩት መከፈት ይቻላል ባል ኢንተርቴንመንት ፕሌስ ነው። እንደ መዝናኛ ነው፣ ለልጆችና ለአዋቂዎችም መጫወቻ ነገር ነው። አዲስ ነው ዲሲ ውስጥ የተከፈተው። ኢትዮጵያ ውስጥ ሊከፈት ስሞል ቢዝነስ እንደ መዝናኛ ነገር ይሆናል ብዬ ነው። ቤቱን እንደምታዩት ስንገባ ፊያ ዝግ አድርገን ገባል። በጣም ላይት የበዛበት ነው። የመጀመሪያው ወጪያቸው የሚሆነው ላይቲንግ። ግድግዳዎቹ ብዙ ዲኮሬሽን አለው እና ብዙ መሬቱ የአካባቢ ብዙ ላይቲንጉ ኢንተርቴን ያደርጋል። እንደገባን የመጀመሪያው ሩም ያየ ነው ባሉን ነው። እዚህ ውስጥ በጣም ብዙ ባሉን አለ። አንድ ክፍል ነገር ነው። ባሉኖቹ ደጅ ለወጡ አድርገዋቸዋል። ፊታችንን ድረስ ይሸፍናሉ። ባሉኖቹ ተደርድረዋል። መደበቅ ይቻላል። ልጆች በተለይ በጣም ደስ ብሏቸውን ውስጥ የሚጫወቱ ሌሎች ሰራተኞች አሉ ደጅ የባሉንን በየጊዜው ያስገቡታል ማለት ነው። ሌላኛው ደግሞ ይሄኛው አንደኛው ሩም ነው። ውስጡ ድምፁ ያስተጋባል። ማረፊያ ነገር ነው። ቆንጆነቱ በጣም ብዙ ሩሞች አሉት። እያለፍን ያየ ነው። የገባንበት አልነበረም የመጣ ነው። ስለዚህ በሌላ ቦታ ላይ ሄደን አይተን እዚህ ጋር ደግሞ ባዝቦል ፒት አለ። ለሶሻል ሚዲያ እንዲመች አድርገው ነው የሰሩት። እዚህ ጋር ደግሞ በብል መስራት ነው። የገመዱን እየሳቡ ሰውነታቸውን ዲስክሪፕሽን ድረስ በብል እየሰሩ ነው የሚጫወቱት። ሌላኛው ደግሞ ባዝ ቦል ፒት አድርገውት ትልቅዬ ፑል ነገር ነው። እዛ ውስጥ ትናንሽ ቦሎች አስገብተው ወላጆችም ልጆቻቸውን ይዘው ከልጆቻቸው ጋር በጣም ሲጫወቱ ነበረ። ከዛ ቪአር አለን ደግሞ ቪአርን ተጫወትን አየን። ቪአሮቹ እንደዚህ ተቀምጠን አየን። መቀመጫዎቹ ይመቻሉ። ቪአሩ በዞረን ቁጥር ሁሉ ኤሪያ ማየት እንችላለን። 360 ዲግሪ መዞር ስለምንችል ቁጭ እንዳለን እየዞረን እናየዋለን ማለት ነው። እሱ አይነት ነገር ተጫወትን። ይሄ ነው ለሶሻል ሚዲያ ይመቻል። ነው አስተያየት ካላችሁ ኮሜንት አድርጉ። ሌሎች ሰብስክራይብ አድርጉ። ሌሎች አይዲያዎችን ይዘን